ለናትሽ አንድ ነሻል አንቺ ብቻ ያላችሁ እናትሽ እኔ ብቻ ነኝ እንዴት ነው ታዲያ ህሉዬ አግቢ እንጂ አይልሽም ወይ በጣም መሽለት ቢቸግራት በቃ ወልደሽም ቢሆን አምጪ አለች መርዋት ነው መሰለኝ ወይ በጣም በቃ አንድ ላይ ስትሆን ከዛ ደግሞ ይሆናል አይደል መጀመሪያ ተማሪ ነው ከዛ ተመረቀላችሁ ይለ ስራ ያዢ ልክ ስራ ስትይዝ ደግሞ በቃ ቀጣይ ደግሞ ወደዚህ ነው የሚገቡት እንዴት ናችሁ ዝነኞች እንዴት ዋሉ ይያለን ከዝነኞች ጋር ስለብሏቸው እናወራበት ፕሮግራማችን ተጀምሯል በአፍሪካ ህብረት ዙሪያ ለዲፕሎማቲክና ለዓለም አቀፍ ጉዳዮች ቢሮ መክፈት ፈልገዋል ቴምር ፕሮፐርቲስ ከአፍሪካውያን መሰብሰቢያ አጠገብ አዲስ ሳይት ይፋ አድርጓል አጅዋ ፓን አፍሪካ ቢሮዎች የንግድ ሱቆችና የመኖሪያ አፓርትመንቶችን ያካተቱ 5 ግዙፍ ሞሎች ያሉት ሳይት ቴምር ዲፕሎማቶች በሚርመሰመሱበት ታሪክና ጥበብ በተገናኙበት ቡልጋሪያውያን የጥበብ ባለሙያዎች አሻራቸውን ባሳረፉበት ውብ ሰፈር ቡልጋሪያ በፈለጉት የካሬ አማራጭ ቢሮዎችን አቅርቧል 20 ካሬ 3.5 ሚሊዮን ብር 50 ካሬ 7.9 ሚሊዮን ብር 59 ካሬ 10.4 ሚሊዮን ብር ያስተውሉ ሙሉ ክፍያውን ከከፈሉ የ10% ቅናሽ ይደረግላቸዋል የቡልጋሪያው ቢሮ ከተጠቀሱት ካሬዎች በላይ ሰፊ የጋራ ማገልገያ ስለሚኖረው የተንጣለለ ነው በ09 10 05 40 29 ላይ ደውሉልን ቴምር ፕሮፐርቲስ የልሞ ማረፊያ እሷ ትናንት ማጣት ያስጨነቃት መገፋት ያስለቀሳት ችግር ያስቸገራት ነበረች ነው ዛሬ ላይ በጥረቷ ትናንቷን አሸንፋ ህልሟን እየኖረች ነገዋን ለማፍካት ሊተቀነ የምትለፋ በጥንካሬዋ ለብዙዎች ምሳሌ የሆነች ጀግና ሴት ህሊና አያሌው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጉ እንዳትረሱ ቪዲዮውን ላይክ አድርጋችሁ ጀምሩ መልካም ቆይታ ህሉዬ አቤት እንዴነሽ እረፍት ቀኗ እሁድ ብቻ ነው እሁድም ቢሆን ቁጭ ብላ ነው ስራ መሰራው አሁን ከተገናኛ አንድ 30 40 ደቂቃ ሆኖናል ስክሪፕቶ ደብተር ምናምን ይዛ ነው ዞሮ ያወራ በመሃል ይጻፈች ነው ኦኬ እሺ ያለች እሁድም እረፍት የለሽም እሁድም ስራ ላይ ያለሽው አትሊስት ስራ ቦታ አልሄድም ግን ቤቶኜ እሰራለሁ ወይ ቤቶኜ ወይ የሆነ ቦታ ካፌ ምናምን ቁጭ ብዬ እሰራለሁ በጣም ቢዚ ነሽ ተመስገን እንደዚህ አይነት ልምድ ከመጀመሩ ጀመርሽው አራ በጣም ቅርብ ነው ግፋቢል 4 አመት 5 አመት ከዛ በፊት ይሄ እንዳሁኑ ቱ ማች አልነበረም ያላ ሰራለው ምናምን ፈታም ይያልኩ ነበር ማስኬድ አሁን ግን በደንብ በቃ ስራይ ብለሽ ዘይሻል ስለ ውሎሽ ነገሪ ከጧት እስከ ማታ ድረስ ያዛኛው ቀን ውሎዬ ያው ጧት አልነሳም የጧት ሰው አይደለሁኝም አሁን በጣም እያስቸገርኩ ነው የሆነ በጣም አርጀንት ስራ ከሆነ ነው እንጂ የምነሳው 3 ሰዓት ላይ ነው ምንነቃው በቃ ከቤት መለባብሰው ምናምን ጧትኛ ቤት ሁሌ ቁርስ ይሰራል ቡና አለ ቁርስና ቡና ጠጥተን አብረን በትሪ በልተን ነው ምንለያይ ሁሌ ቤት ከዛ በኋላ ለባብሳለሁ ሜካፕ ተቀባብቼ ምናምን ያው ወደ ስራ ነው የምወጣው ማለት ነው ከዛ በፊት ሁሌ ስኬጁል አለን ተለጥፎ ነበር እንደውም አሁን ወድቆ ነው ቅድም ጸሎት መኪና ውስጥ ከዛ ስኬጁል ማየት ስኬጁላችን ነው ያለ ቀጥታ እሱ ጋር ነው ሄደው ካሜራማኔ ጋር ሄዳለሁ እሱ ጋር ሆነን ያው ይሄድን ጸልያለን ከዛ ስኬጁላችን ነው ያለ አብራችሁ ጸልዩት በቃ ይሄ እንደ ምርቃት አይነት ጸሎት ነው ይሄ እንደዚህ ቁጭ ብለን ሳይሆን በቃ በሰላም ዋለን እንደዚህ አርግልን እንደዚህ ሆነልን ምናምን አይነት ጸሎት አለ ማን ብዙ ጊዜ ይጸልዩ እኔ ይችላል እሱ አሜን ነው የሚለው አሜን ይላል ግን ይችላል በምን ይችላል ጸሎት ይችላል ነው እንጸልያለን ከዛ ስኬጁላችንን እናያለን ስኬጁላችንን ካየን በኋላ በርግጥ ማኔጀራችን ጧት የምትቀሰቀሰን እሷ ናት እሱም ጋር እኔም ጋር ትደውላለች ስኬጁል ትነግረናለች እሱን ካየን በኋላ ወቀጥታ ወደዛ እንሄዳለን ማለት ነው ከዛ ያው አንድ ካምፓኒ ጋር ሄደን ለምሳሌ 6 ቪዲዮ 5 ቪዲዮ ሆናል የሚሰራው እሱን በደንብ ሹት እናደርጋለን እሱን በደንብ ሹት ካደረገን በኋላ ደግሞ ያው በቲም ተሰብስበን ማኔጀራችን እሱና እኔ ያው ምሳ እንበላለን ከምሳ በኋላም ከሰዓት ላይ ቀረጻ ስኬጁል ይኖረናል እዛ እንሄዳለን አልፎ አልፎ የሱቅ ዴሊቨሪ ካለብኝ ማድረስ ካለብኝ እኔ መንገዴ ከሆነ አረጋለሁ ካልሆነ ደግሞ ያው የሱቁም ስራ የተወሰነ እኔን የሚመለከት ነገር ስላለ እሱንም በስልክ ያለሁበት ቦታው ምሳም እየበላው ይሆናል ስልኬ ላይ ማኔጅ አደርጋለሁ የራሴን አካውንቶች ፖስት አደርጋለሁ በዛ መንገድ ነው የሚሆነው ማለት ነው ከዛ በቃ ብዙ ጊዜ ቀረጻ የምንጨርሰው ማታ ነው ወደ 2:30 3 ሰዓት ነው የምንጨርሰው ከዛ በኋላ አራት ደግሞ እንበላና ተይዘን እነሱን ቦታቸው አድርሼ ቤታቸው ይገባሉ ማለት ነው ስንት ሰዓት ነው ቤት የምትደርሺው ብዙ ጊዜ 4 ሰዓት 5 ሰዓት ምክንያቱም ሁለቱንም ድሮፕ አድርጌ ነው ቀረጻ 3:30 ምናምን ብንጨርስ እነሱን ሁለቱን ሸኝቼ ወይ ደግሞ ራት ጋር በልተን አብረን ምናምን ስለሆነ
5 ሰዓት 4 ሰዓት ነው የምገባው። ቤት ገብተህ ደግሞ ለነገ ጧት አሁን በራሴ ፐርሰናል አካውንት የሚፖስት ቪዲዮ ስለሚኖር እሱን ኤዲት ሳደርግ ምናምን 7 ሰዓት ይሆናል። አምሽቼ ነው የምተኛው ማለት ነው። የስንት ሰው ነው ማኔጅ የምታደርጊው? ብዙ ካምፓኒዎች አሉን። ይሄ ቋሚ አይደሉም። አንዳንዱ ቋሚ ነው፣ አንዳንዱ ወጣ ገባ የሚል አይነት ካምፓኒዎች ናቸው። 10 ምናምን ነበሩ። አሁን ደግሞ አይ ቲንክ 5 ወይ 6 ቢሆን ነው ያለ። ብሬክ እየወሰዱ የሚመጡ አሉ፣ አዳዲስ የሚገቡ አሉ። የተለያየ አይነት ካምፓኒ ነው ያለ። በጣም ጥንካሬ ትዕግስት ይፈልጋል እንደዚህ አይነት ስራ። ቀኑን ሙሉ ደግሞ ካሜራ ፊት መዋል ወይ በጣም ማኔጅመንት ከባድ ነው። በቃ በቀን አስበው አሁን 7 ኮንተንት ማለት 7 ልብስ ቀይራል። በቀን 12 13 ኮንተንት ቢኖርና 13 ኮንተንት ላይ የተለያየ ልብስ የተለያየ የሆነ ሜካፕ ለመለወጥ ትሞክራለህ ምናምን ብቻ ቢካዝ የተለያየ ቀን ፖስት የምናደርገው ምናምን ቻላ አቅም እንደዛ ነው የምናደርገው። ኮንተንት የሚጠበቅብሃል። በጣም አድካሚ ስራ ነው። ለምሳሌ ኮንተንት ብትሰራ ማንም አይደለም። አይደም ጊዜው የውድድር ጊዜ ነው። ሌላው ተሽሎ ስለሚገኝ ሁል ጊዜ የተሻለ ነገር ለመስራት ለየት ብሎ መቅረብ ጥሩ ነው። በጣም ግዴታ ነው። እሺ የቀን ወጪስ? በስማ የሚገርም አስቤው አላውቅም፣ ግን ዛሬ እናስበው። አስደምሪኝ። የቀን ወጪ አይደል? ሰው እንደነገርኩ ቁርስ ቤት ስለምበላ አላወጣም። ከዛ በኋላ ግን ብዙ ጊዜ ምግብ በጣም እኔ ጥሩ እወዳለሁ። የሁላችንም ድክመት ነው። የሁላችንም ነው። ሞስት ታይም ምሳ ስንበላ እንደሱ ነው የምንበላው። 250 ብር አይ ሚን 2500 ብር እስከ 3000 ከፍለን ነው የምንወጣው። ያው ካሜራማኔም አለች፣ ማኔጀርም አለኝ፣ እኔም አለው። ሰው አንድ ላይ ነው የሚሆነው። በእርግጠኝነት በቀን 5000 ብር አወጣል። ለነገራችሁ ላይ ጋይስ መሀል መንገድ ላይ ቆመን ነው የምንጨርሰው። ይቅርታችሁን ትንሽ የሾው ጸባይ ሆነና ሳይሄኛም ቢወጣን በነገራችን ላይ ስቱዲዮ ምናምን ብዙ አሁን ልክ እንዳንቺ በጣም ብዙ ስራ በዛባቸው ሰዎች ስላሉ አላገኛቸውም። እና ያንን ለመቀነስ ቢያንስ ያሉበት ቦታ ሄጄ አብሮ ለመስራት ያመቻል። ልክ ነው። ፍሌክሲብልም ይሆናል። እንግዶች እንደሚመቻቸው ካልሆነ ትንሽ ቻሌንጅ ያደርጋል። ስቱዲዮ መምጣት ላይችሉ ይችላሉ እና ያንን አጋጣሚ ለመጠቀም በጣም አሁን ቆንጆ ነው። እሺ የቀን ወጪሽ 5000 ነው አለን። ጥሩ ነው። እንደውም ትንሽ ነው አለ ከብሎሽ አንፃር ምንም። እኔ በቃ ምሳና እራት ባወጣ ነው እንጂ የተለየ ወጪ የለብኝም። በቃ ምሳ አብረን ያው እንበላለን፣ ውጪ ስለሆነ የምንበላው። በተረፈ እራትም አብረን እንበላለን እንጂ የተለየ ወጪ ቡና ጠጣለሁ። በቃ ስለ ቡና ፍቅርሽ ቅድም ስናወራ ነበር። በቀን ምን ያህል ሲኒ የምትጠጪው? 3 ጠጣለሁ። አልጠጣሁም ከተባለ እንደውም ጨጓራዬን እያመመኝ እጄ እየተንቀጠቀጠ ምናምን ነው እንጂ 5 ነበር የምጠጣው። ቀንሼ ነው በቀን በጣም ነው ወደ 2 ነው ቀንሼው። ወይ 2 ብዙ ነው። ቡና ለሚወድ ሰው ብዙ ነው በጣም። ያው በየቀረጻው መሀል የሆነ ሰዓት ላይ ቁብ አለሽ? ብዙ በጣም ነው የምወደው ቁብ። እንደኔ ቁብ የሚወድ የለም። 3 ቦታ የለኝም። 3 ቦታ አለኝ። ቀድመሽ የምትወስጂው ወይስ ማከል ላይ? አይቻልም። አይ ዲፔንድስ። አሁን አብዛኛው ትላልቅ ብር ቁብ ከሆነ ሁሉም ለስራ ነው የሚገባው ነው። ሁሉም ነጋዴ ይፈልጋል። ሶ አትችልም፣ ግን ገዛለሁ። እንደዛ ማረጋለሁ። አለካ መግዛትም ይቻላል። ትችላለህ። አሁን የሆነ እንዴ ቁብን የመሰለ ጸዴ ነገር የለም። ተክሉ ነው። አሁን የመኪናዬ ጊዜ እኔ 2 ሚሊዮን ነበረኝ። 1 ሚሊዮን ከብድር ወሰድኩ። 1 ሚሊዮን ብር ቁብ ገዛሁኝ። ቁብ ገዛሁኝ ስለ 900 ሺህ 1 ሚሊዮን ላይክ 1 ሚሊዮን ብር ቁብ ነው። እኔ በ100,000 ገዛሁት፣ 900,000 ሰጡኝ ማለት ነው። ኦኬ ከዛስ በረኝ እኔ ቁቡን ሞልቼ ምናምን መኪናውን ገዛሁታ። መኪናው በወር ከ15 ቀን ነው 1 ነጥብ ምናምን ጨምሯል። ዩሲ ምን ያህል እንዳተረፍኩኝ እንደዛ ነውና በጣም ፒስ ነው። በጣም አሪፍ ነው። ጥሩ ነው። እድር አለሽ? እድር እንኳን የለኝም። የማቢ በቃኛል። ብዙ ቦታ ነው ያላት። እድር የለኝም። አባካኝ ከሚባሉ ወይስ ቆጣቢ ከሚባሉ ሰዎች ነው የምትመደቢው? ብር አልቋጥርም ኢነሴንስ መውጣት ያለበት ወጪ ከሆነ ችግር የለብኝ። ለምሳሌ እናቴ ከጠየቀችኝ ምንም ብር እምቢ አልላትም። ተይ አታብዢ ምናምን እንደዚህ ማድረግ የለብንም ብጋተታት ራሱ እሰጣታለሁ። ለራሴ የሆነ ያህል ጊዜ ቋጣሪ ነበርኩ። መቋጠር ያለብህ ታይም ላይ መቋጠር አለብህ። አትሊስት የሆነ በቃ በሁለት እግርህ እስክትቆም ጠንከር ብለህ
ተወሰነ ብሮችን እስክትይዝ የሆነ ቤዝ እስኪኖርህ ድረስ መቋጠር አለብህ። ከዛ በኋላ ግን ትንሽ ፍሌክሲብል እየሆንክ ትመጣለህ። የሚያስደስተኝን ነገር አሁን ልብስ መግዛት ወዳለሁ፣ እገዛለሁ፣ ችግር የለብኝም። ግን አሁን ለምሳሌ አንድ ቀሚስ 10 ምናምን ሺህ ብር 20 ምናምን ሺህ ብር ብትለኝ አልገዛም። ዩ ፊልሚ የሆነ ተገቢ ከሆነ የሰራኸው ገንዘብ ስለሆነ ተገቢ ወጪ ከሆነ ታወጣለህና እንዳለህበትም ደረጃ ነው ደግሞ ወጪህም የሚሆነው። ገቢህንና ወጪህን በጣም በቃ ማመጣጠን ነው። ለምሳሌ እኔ አሁን ላይ የማወጣው ወጪ ኢዝሊ ማገኘው መኒ ነው። ሀሳቤ ገባ? ኢዝሊ የምታገኘው መኒ ይሄ በቀላሉ በሆነ ሰዓት የምታገኘውን ገንዘብ ብዙ ሰዓት ለፋ የምታገኘው ገንዘብ ከሆነ ብታወጣውም ችግር የለውም። ብዙ ለፍታ የምታገኘው ብር ከሆነ ግን ያ ብር ወጪው ልክ አይደለም። እኔ እንደዛ ነው ማረገው። በሆነ ልፋት ማገኛት ብር ከሆነ ቻይዶ ማይንድ ሳወጣውም ብዙ ምንም አይመስለኝም። ለሆነ ነገር ሳረገው ምናምን ተመልሶ ይመጣል። ኦፍ ኮርስ በቀላሉ ነው ማገኘው። ልክ እንደዛ መሆን አለበት። ወጪ በቀላሉ የሚገኝ ብር መሆን አለበት። ለምሳሌ 10,000 ብር ደሞዝተኛ ብትሆን 1,000 ራሱ ማውጣት የለብህም። ይሄ ኤክስትራ ለሆነ ወጪ ነው ማወራህ ያለሁት። እንደዛ ነው ማስበው። እሺ ቲክቶክ መቼ ጀመርሽ? ቲክቶክ የሚገርምህ ቀበሌ ሰራተኛ እያለሁ ነው የጀመርኩት። ያው ጀመርኩ ግን አይባልም እንደ ስራ ሳይሆን ይሄ በዘፈን ሊፕስ ማድረግ እና መደበሪያ አይነት አለ። ቢሮ ስለምወልድ ሞስት ታይም የሆነ ጊዜ ስራ ይኖራል፣ የሆነ ረጅም ሰዓት ደግሞ ፍሪ ነው የምንሆነውና እንደ መደበሪያ ነበር። ግን ስራዬ የካስኩት አይ ቲንክ አሁን 3ኛ ዓመቴ ልይዝ ነው። የመጀመሪያ ቪዲዮሽ ምን ነበር? የቲክቶክ የመጀመሪያ ቪዲዮ የሆነ በሰው ስልክ ውሃ ውስጥ ሰዋኝ ቀርጬ አውቃለሁ። የሚገባው የሆነ ጊዜ ፋሽን ነበር፣ ስልክ ይገባል ነበር። 13 የመጣ ጊዜ መሰለኝ። ሳምሰንግ ነበረች ላይ የልጁ ስልክ ፈታ ብቻ ሳምሰንግ ኦኬ ሆኖ ከዛ ፈቀደልንና በቃ አንድ ቪዲዮ ቀረጽን። በቃ ለኔ እሱ ወርቅ ቪዲዮ ነው። በሰው ስልክ ነው የተቀረጸው። ላክልኝ ነበር በሆነ ዘፈን አድርጌ ፖስት አደረኳትኛ። እሷ ነበር። ጠፍታለች ወይስ አለች? አላጠፋሁም። እኔ ብዙ ምንም አይመስለኝም። አላጠፋሁም ቪዲዮ። እኔ ቲክቶክ ላይ የመጣሁት እኮ ነግሬህ አይደለ መንገዴን ለማሳየት ነው። አሁን እንደኔ አሁን ያለሁበት ቦታ ትልቅ ባይሆንም እኔ ያለሁበት ቦታ ግን መድረስ የሚፈልግ ሰው ቢኖር ከታች ጀምሮ ያየኝ የመጀመሪያው የቱ ነው ኮንተንቷ ቡስት ያደረገላት እንዴት ነበር የምትሰራው ፕሮሰሱን ለውጡና እያንዳንዱ ማየት ይችላል። ዛና ጠፋው ከጓደኞች ጋር ምናምን ቁጭ ስትይ የሆነ የድሮን ነገር ስታይ ትንሽ ለመተረብ ይመች የለ እና ያ ክፍተት እንዳይፈጥር ብዬ ለማጥፋት ሞክራለሁ። እኔ እንደውም ገብተው እንትን ያደርጋሉ 2018 ላይ የመጣ ምናምን እንደኔ 2018 ላይ የመጣ ያሉ የድሮ ላይ ድሮ ዘፈን ሞክር ነበር ዘፈን ፖስት አድርጌያለሁ። ምን ዘፈን ሞክረን ነበር እንዴ ይላሉ እንደውም እየገቡ ነው። አላጠፋሁትም። አይ ምን ቢተርቡ ሁሉም ነገር በጊዜው ልክ ነው። ያ ሁሉም ነገር በጊዜው ልክ ነው። በዛ ጊዜ ልክ ነበርኩኝ። በዛ ጊዜ የለበስኩት ልብስ ፋሽን ነበር። በዛ ጊዜ ድምጽ አለኝ ብዬ አስብ ነበር። ዘፋኝ መሆን ይመስለኝ ነበር። ሶ ያቺ ህሊና ነበርኩ። እንደውም በደንብ ፕሮሰስን ታየዋለህ። ለውጥህን አሁን ያለ አስተሳሰብ እድገቱን እያንዳንዱ ነገር ታያለህ። እና ፒስ ነው። ምንድን የተማርሽው? አካውንቲንግ ኤንድ ፋይናንስ። ሰራሽበት? ዘርፉ የሚጠይቀው ዘርፍ ላይ ሰራው እንጂ እሱ እንኳን አልሰራውኝም። የተሞክሮ ቅመራና ማስፋት ባለሙያ የሚባል ዘርፍ ነበረ። በዛ ላይ የተሞክሮ ቅመራና ማስፋት ባለሙያ ሆንኩ። ተቃቀነና ታቅ ከዛ ደስ በእንትና ላይ የሚቀመጠው የቢሮሽ ላይ የታቅ ምናምን ነገር በጣም ልዩ ስም ነው። የታቅ የተቀመማ ባው ምን ያህል ጊዜ ሰራሽ እዛ? 3 አመት ሰራው ብታይ። ልክ ከግቢ ግራጁዌት እንዳልኩ 1 አመት ቆየውና ነበር የገባሁት። ኦኬ ደዛ ነበር 2011 ነው እኔ ግቢ ግራጁዌት ያደረኩት። 2012 ላይ ጀመርኩት እነሱ ጋር። ኬት ነው ግቢ ግራጁዌት? ድሬዳዋ ዩኒቨርሲቲ። ያ እዛ ነው የተማርኩት። አሪፍ ቆይታ ነበር እዛ። ጂያን ሊና በቃ እዛ ነው ሼፕ ያደረኳት በደንብ። ስራም ሲስተምም ንግድም ምንም እኔ የገባኝ እዛ ከሄድኩ በኋላ። እዛ ለንግድ ጥሩ ነው መስለኛ አይደለ? በቃዎችም ስለሚኖሩ ለጅቡቲ ቅርብ ስለሆነ በቃ የስራ ሀገር ናት። ብዙ ነገር ታያለ፣ ቢዝነስ ትማራለ ምናምን። የተማርሽ ትሰሪ ነበር? አዎ ቦንዳ ልብሶችን እያመጣው ሸጥ ነበር። ትልኪያለሽ ወይስ ወደዚህ አንቺ የምታመጪው? ልክ ክረምት ወይ ገና በዓል ምናምን እንመጣ ለቤተሰብ ጋር የዛን ልጅ ይመጣና ሸጣል። መጀመሪያ ዙር ብታይ በቃ ብሩ ያጓጓኝና ማተርፈው ትርፍ በብድር ነበር የምሸጠው ብዙ ሰዓትና ከሰርኩ 20,000 ብር ደረስኩና 20,000 እንዳለ አጣኋት።
ጫማ ምናምን ሽጬ የሎተሪ አዟሪዎች አሉ እንደዚህ ጣም ያጫውቱት 3-5 ጫማ አዘዙኝና ወሰዱ እኔ በአምስቷ እንዳለ ሙሉ ብሩን ከዛ ጣጫዎቼ ሲበሉ ነው መሰጥሽ ብር ሲሰበስብ ምናምን ብለኝ ታሻሉኝ ከሰርኩ ስንት ጊዜ ተለማመጥኳቸው ምናምን አልሰጣሉኝ ከዛ ከዜሮ ደግሞ ቤተሰብ በወር 600 ነው የምትልክልኝ ማሚ በ600 ብር የ20 ብር የ50 ብር ምናምን ቦንዳ ለቃቅሜ ብዙ ቦንዳ ገዘውና መጥቼ ደግሞ ድጋሚ ሸጥኩ 5000 አረኳት ከዛ ደግሞ ያልኩ ተነሳኝ ግን በቃ ትንሽ አንቀሳቀሰኝ እሱ እሱ ጥሩ ሆነልኝ ሱቅ መክፈት 40 ሺህ አረኳትና ኮንቴነር ከፈትኳት ሱቅ አረኳት ምናምን ያለ አደገ ቲክቶክ ላይቭ ትገቢ ነበር ላይቭ እንኳን አልገባም አልሆንም ምን ይላል ላይቭ ወሬ አልችል ጨዋታ እኔ ስራ ብቻ ነው የምችለው አልችልም ላይቭ ለጌም ምናምን አልሆንም እንሽ ጊዜ ብቻ ቸገረኝና ማይሚን ብድር ተበደርኩና የሆነ መኪና ምናምን ብድር እሺ ተወለ ለመክፈል ብዬ ሁለት ላይቭ ስትሪም ያርጉና አንድ ናሆሚትን አገኘዋት የሆነ ለዳት ላይ ከዛ አወራችኝ አረ ላይቭ በጣም ፒስ ነው እንዴ ምን ሆነሽ ማምናለች ኦኬ ከዛ የሆነች ልጅ ማለች ማቃት እሷ ደግሞ ጭራሽ ብዙም ፌመስም አይደለችም እንደውም ግን በጣም ትሰራለች ላይቭ ላይና እኔ እንደዚህ ፎሎወር ኖረኝ ምን ሆኜ ነው አልኩና ተዘጋጀውልና ገባው ኤክሶ ነበር እንደው ኤክሶ ጋር ነው ገባን ከዛ እኔ በቃ ይዛለኝ ሲያስጠላ እንትን ወይ ቅጣት ሲቀጣ ይደብረኛል ታውቃለህ ይደብረኛል እንደንተን ጪ ምናምን ጭካኔ ጋር ይደብረኛል ዱቄት ተቀቢ ያለው ከዛ እንቅልፌ ይመጣል ደግሞ ጧትም በጧት ተነስቼ ስራ ነኝ ገባ ስንከራተት ነው ሙሉና ሁለት ቀን አየሁትና በቃ ለኔ አይሆንም አልኩኝ መቶ ጊዜ ኮንተንቲን ቀጥቀጬ ማስታወቂያ ቢመጣና ሰራ ይሻላል እንጂ ነው አልኩኝ ተውኩት አሁንም ባይዘው ላይ ባልወድም ብለም ከቸገረኝ እኔ ጋይስ መምጣት ያቀረን በአፍሪካ ህብረት ዙሪያ ለዲፕሎማቲክና ለዓለም አቀፍ ጉዳዮች ቢሮ መክፈት ፈልገዋል ቴምር ፕሮፐርቲስ ከአፍሪካውያን መሰብሰቢያ አጠገብ አዲስ ሳይት ይፋ አድርጓል አጅዋ ፓን አፍሪካ ቢሮዎች የንግድ ሱቆችና የመኖሪያ አፓርትመንቶችን ያካተቱ 5 ግዙፍ ሞሎች ያሉት ሳይት ቴምር ዲፕሎማቶች በሚርመሰመሱበት ታሪክና ጥበብ በተገናኙበት ቡልጋሪያውያን የጥበብ ባለሙያዎች አሻራቸውን ባሳረፉበት ውብ ሰፈር ቡልጋሪያ በፈለጉት የካሬ አማራጭ ቢሮዎችን አቅርቧል 20 ካሬ 3.5 ሚሊዮን ብር 50 ካሬ 7.9 ሚሊዮን ብር 59 ካሬ 10.4 ሚሊዮን ብር ያስተውሉ ሙሉ ክፍያውን ከከፈሉ የ10% ቅናሽ ይደረግላቸዋል የቡልጋሪያው ቢሮ ከተጠቀሱት ካሬዎች በላይ ሰፊ የጋራ ማገልገያ ስለሚኖረው የተንጣለለ ነው በ09 10 05 40 29 ላይ ደውሉልን ቴምር ፕሮፐርቲስ የልሞ ማረፊያ የመጀመሪያ ማስታወቂያሽ ምን ነበር ቲክቶክ ላይ በራሴ አካውንት ነው በራሴ አካውንት የመጀመሪያ ፕሮሞሽን ፌሻል ቤት ነው የሆነች ልጅ ደወለችልኝ ሮዚ የምትባል አሁንም ድረስ ድርጅቷ ማኔጅ ያደርግላታል ኦኬ የዛኔ ጀመርን እንግዲህ 3 አመት ማለት ነው አብረን ደወለችልኝና እንዲ ፌሻል ቤት ከፍቼ በቃ ሁሌ ነው የምመኘው በከፍት የሆነ ቢዝነስ እሷን ነው ማሰራት አልነበራል እሺ ምናምን ተሳለኝ በጣም ደስ ቀበሌ ነበር ሰራው እንግዲህ 20 ሺህ ብር ከዛሬ ስንት አመት 3 አመት በፊት ነው 3 አመት አሪፍ ያወጣሽ ምን መሰለ እኔ ሙሉ ከነ ሉአል ከነ ዩቲ ጋር ምናምን ስለሆነ ጭንቅላቴ ሰፋ ብሏል የዛኔም ጥሩ ብር ነው የጠራውባት በጣም ባይዘበኝ በቃ እንደዚህ ቢያት ሁሉም ነገር አማከራቸው የደወልኩ አሪፍ ስንት ልበላት እንዴ ቢያት ምናምን 20 ሺህ ብር እሺ አትለኝ ቀበሌ አብረው የሚሰሩኝ ልጆች አሉ እዛ አንተ ዴቢ የሚባል ልጅ ቀረጻኝና አብረን ነው የምንሄደው ምናምን አልኩት መጣ ታይዘን ይዣቸው እነሱ ሊቀርጹኝ ምናምን ማለት ነው አብረን ሄድን ቆንጆ ፌሻል ቪዲዮ ሰራ ደግሞ ታየልኝ 150 ሳይሆን 200 ሺህ ታየ በዛ ጊዜ ዋው እንዴት ደስ እንዳለ ልጅቷም ሰው መጣላት አመሰገነችኝ በቃ በጣም ሞራል ተሰማኝ ከነይቲ ጋር እንዴት ተዋውሽ ከሉአል ጋር ቦንዳ ቤት ሰራ ቦንዳ ልትገዛኝ መጣን የተዋወቅ ነው እሺ ቆንጆ ልብስ ነው የሚይዘው ነው ባይዘው ቦንዳ ምትነኝ ፋሽን በቃ ሙዴ ነው በጣም ነው የምወደው ልብስ አቃለሁ አጋጣሚ ልብስ ልትገዛ መጣች ከኔ ጋር ተዋወቅን የሷ ጓደኛ ነው የመጣች የሉአል ጓደኛ ከዛ የሉአል ጓደኛ ይዛት መጣች ላልና ቆንጆ ልብስ የሚሸጥ ልጅ አለች ምናምን ብላት ይዛት መጣች አየች ሉአል ነው ተመቻት ልብሶቹ ነኝ ነው ቀልጣፋ ነኝ ቀጣይ ቀን ዕቃ ሲመጣ ዕቃ መጣል ላንቺ የሚሆን ዕቃ ነይ ምናምን መጣች ከዛ የሆነ ቃል ለምሻይ ቡና ምናምን ተባባለ እሺ ና ስንል በቃ ክሊክ እናደርጋለን በጣም አብረን ምን ሰዎች ነን
ያወራን ነው ፍሬንድ ሆነን በቃ ባንዴ ከዛን ከኔቲ ጋርም ተቀላቀላችሁ ዩቲንም ሊናንም ነባምቢንም በለዋል ነው በቃ የተተዋወቁት ለዋል እንዳሰባሰቢ ይበላት በቃ እንደዛ ናት ባህሪዋ እንደዛ ነው አሁን እኔ ፍሬንዷ ነኝ ዩቲ ብትመጣ አብራን ነው የምታረገንና እንደዛ አይነት ባህሪ ያላት አይ በጣም ደስ ይላል እሺ አሁን የቢሊየነርነት መንገድ ጀምረሻል ለምን የትሪሊየነር የሞን መንገዱ ጀምረሻል ይበለውና አሁን በርግጠኝነት ይሳካልሽ አሜን ከዛ ጓደኞችሽን እነ ለዋለን እነ ዩቲን ምንድነው የምታረጊላቸው በካሽ ነው የምትሰጫቸው ትጋብዣቸዋለሽ የሆነ ቦታ ይዘውሽ ምን ታዝናኛቸው ምንድነው የምታረጊላቸው ዩቲን ከሀገር ነው ይዣት መውጣው she loves travel በጣም ኦኬ በቃ ዩቲ ባይ ዘ ወይ ብሩ የሚያዝናናት አይመስለኝም በቃ ጉዜጅሽ ሌር ነው ምናምን ካልኩ በጣም ደስተኛ ነው የምትሆነው እርግጠኛ ነኝ ለዋል አሁን ላይ ብሩ ይሻላታል ለዋል ብሩ ነው ይሰጣል ብሩ ነው ፈልገው አሁን ዩቲዩብ ላይ 100,000 ገብታለች ጥሩ ቡልጎች እየሰራች ነው ያለችው በጣም ጎብዛለች ዩቲ ባይ ዘ ወይ ብር ሳያስፈልጋ ቀርቶ እኮ አይደለም ባይኖራት ራሱ ተበድራም ትራቭል ምታረግ በጣም ኢንጆይ ታረጋለች ችግር የለባትም እሱ እኮ ነው ፖይንት በጣም ነው የምትወድ ያው አንቺም እኮ የፍቅር ስጦታ ነው እንጂ እነሱም አጥቶም አይደለም ብር ቢያስፈልጋት ራሱ ይሄ ትራቭል የምትወድ ሰው ናት በቃ ይሄ ትልቁ ስጦታ ልትሰጣት የምትችለው ለዩቲ ትራቭል ነው ብዬ ማስበው እንደዛ ናት ለመጀመሪያ ጊዜ ፍቅር ያዘሽ መቼ ነው ስለዚህ ክፍል ስትማሪ ነው ከባድ 12ኛ ክፍል መጀመሪያ ፍቅር ያዘኝ 12ኛ ክፍል አንቺ በጣም ጎበዝ ነሽ 12ኛ ክፍል አምስተኛም ስድስተኛም ያዘን ሰዎች አለንኛ እኔ በጣም ፕሮቴስታንት ቤት ነው ያደግኩት ነውር ነው እኛ ቤት 12ኛ ክፍል ራሱ በጣም በቃ እንደ ኃጢያት እየመሰለኝ ነው እንጂ እኛ ቤት እንደዛ አይደለም በቃ በቤተክርስቲያን ማግባት ምናምን እንደሱ አይነት መርህ ነው የስንማራ አንዴ አብረህ የሆነው ካውንሰው እንደምናገባው ምናምን ነው እርግጠኛ መሆን አለብሽ እንደሱ አይነት ህይወት ውስጥ ነው ከመጀመሪያውም ካፈቀርኩት ልጅ ጋር እኮ አብረን አልሆንም አይሚን ሆነን አይባልም በቃ ሃይማኖቱም እሱ ሌላ ሃይማኖት ነበር በቃ አልሆነም ምን ሆነ መሰለህ እኔ በቃ ፍቅረኛ ይዤ አላውቅም እስከ 12ኛ ክፍል ጭራሽ እንደዚህ ይላል እሺ ጓደኞቼ ደግሞ 3 ነበርን ሴቶች ሁለቱ ፍቅረኛ አላቸውና ከዛ እኔ አልገባም ይሄ መስከረም ላይ ክላስ ቶሎም ገባ ሰው አይደለም ቆይቼ ነው ገባ ከዛ የሆነ ልጅ አዲስ ትምህርት ቤት ይሄ 11 እና 12 ተመሳሳይ ትምህርት ቤት ነው መድሽ የምንማረውና እሱ ከሌላ ሆል ሴቪየር ከሚባል ትምህርት ቤት ተባሮ ነው የመጣውኛ ጋር የመንግስት ትምህርት ቤት ከግል የመንግስት ገብቶ ነው ማለት ነው ከዛ ይሄን ታሪክ እባክሽ ከዛ መጣ ከዛ ጓደኞቼ ደወሉልኝ ሄድ አሁን በቃ ታይፕሽን አግኝተናል አሉ እሺ እርግጠኛ ነኝ ታይፕሽን ነይ ምናምን አላ በነጋታው ትምህርት ቤት እኮ ገብቼ አላውቅም ሮጣሽ መጣሽ ዩኒፎርማችንን ለበስ አድርገን ሄድን ከዛ እውነትም ታይፕ ነው እንዴት እንደሚያምር ቆንጆ ልጅ ታይፕ ነው ይሄኔ ሞዶ አይነት ጸየም ምናምን ረጅም ምናምን ደስ የሚል ልጅ ነበር ተመቸኝ በቃ የአይን ፍቅር ታውቃለህ በስነ ስርዓት ቁጭ ብለን ክላስ ይገባ እናየዋለን ሲወጣ እናየዋለን ምናምን ከዛ ከጓደኞች ጋር ቁጭ ብለሽ ምታየው አሳዩኝ የዛን ቀንማ መጣውና ጧት ቆይ ይመጣል ቁጭ እንበል ተባብለን ዲክስ ላይ ቁጭ ብለን ጠበቅ ነው ከዛ መጣ ያው ነው አልኩኝ በቃ ሄዝ ማይ ታይፕ ነው አልኩኝ ከዛ እንትና ምንም የሚያገናኘን ነገር ሊኖር አልቻለም ከዛ ደግሞ ሁሉም ተማሪ አይን ጣለበት አዲስ ልጅ ስለሆነ ኦኬ ያ ክላስ መጥቶ ኬሚስትሪ መጻፍ ያለው አለ ሲል ሁሉም ሴት ነው በቃ አይሆንም ብዬ ተስፋ ቆርጬ ነበር የሆነ ቀን ድሮ ሙዳችን ነበር ትርዞር ዴር ምናምን ትዝ ይላል ዋው ትርዞር ዴር እየተጫወትን ልክ እኔ ላይ ሲደርስ ልጁ ከክላስ ይወጣ ሄጄ ስልክ ቁጥሩን ተቀበይ ተባልኩ ሄድኩና ስልክህን እባክህ ከዛ በቃ እንደዛ ተተዋወቅን ብቻ ስልኩን አልሰጠንም ፌስቡክ አድራሻውን ሰጠን የዛኔ በፌስቡክ ነበር ገብተን ጻፍኩለት ምናምን ከዛ ጻፈልኝ ምናምን ብቻ አወራን ከዛ በቃ ያው ሃይማኖቱ በቃ ሌላ እንደሆነ ገባኝ የተመቸን
እንደማይሆን ገባና ተለያየ የመጀመሪያ እንደዛ ነበር። አንቺን ምግብ አልከለከለሽም? ከፋኝ ነበር ቶሎ ኢሞሽኔ ይለዋወጥ ነበር። በቃ ያልመጣ ቀን ያላየሁት ቀን ምንም የለንም እኮ ግን ያልተያየን ቀን ይደብረኝ ነበር ምናምን እንደዛ ነበር። ከባድ ነው፣ ትንሽ ከባድ ነበር። ግን ይሄ በቃ ሃይማኖት ከባድ ነው። በቃ እንደማይቀጥ እኔ ደግሞ ማቃው ዴት ማረገውን ሰው አገባለሁ ብዬ ነው ማስበኝ ነበር። ለዛ ገባኝ በቃ እንደማይሆን ገባኝ። አዎ ታውቁኝ። ግን የመጀመሪያ እሱ ነው ልጅነኝ ነበር። እሺ ለባልነት ምን አይነት ወንድ ነው የምመርጭው? የመጀመሪያው ፈርሃ እግዚአብሔር ያለው ወንድ። ይሄ ከእግዚአብሔር ጋር ጥሩ አታችመንት ያለው ሰው ከኔም ቢበልጥ እሱ ላይ ደስ ይለኛል። ከዛ ይሄ ኦልድ ስኩል አይነት ቫይብ ያለው ወንድ ነው የምወደው። ይሄ ተረጋጋ። ኦልድ ስኩል ማለት አለባበሱ ነው? አይ ሂዝ ካራክተር በጣም የተረጋጋ። ይሄ የድሮ አይነት ሪሌሽንሺፕ ላይ ነበሩ የአባቶቻችን አይነት ወንዶች አለ። ተረጋጋ፣ ሴትን በጣም የሚያከብር ቫልዩ የሚያደርግ የማይቸኩል ዩ ፊል ሚ ሴት በጣም የሚያከብር ላይክ እህቱን ትሪት በሚያደርግበት ወይ አንዳንድ ሴት በጣም ቫልዩ የሚሰጥ ወንድ፣ በጣም በኮሚኒኬሽን የሚያምን ወንድ፣ በጣም የሚሰራ የምር ያባወራ ቫይብ ያለው ወንድ፣ ይሄ ቆፍጣና ያለው ወንድ አለ አይደል? እንደሱ አይነት ወንድ ነው የምወደው። ይሄ ወንድ በህይወትሽ ውስጥ አለ? አሁን የለም። ቢኖር ደስ ይለኛል። አይደለም አሁን እንኳን አም ሲንግል ሌዲ። እናትሽ አንድ ነሽ አይደል? አንቺ ብቻ ያላችሁ እናትሽ? እኔ ብቻ ነኝ። እንዴት ነው ታዲያ? ህሉዬ አግቢ እንጂ አይሉሽ? ወይ በጣም መሽለት ቢቸግራት በቃ ወልደሽም ቢሆን አምጪ አለችኝ። መሯት ነው መሰለኝ። ወይ በጣም በቃ አንድ ላይ ስትሆን ከዛ ደግሞ ይሆናል አይደል? መጀመሪያ ተማሪ ነው። ከዛ ትመረቅላችሁ ይለ ስራ ያዢ ልክ ስራ ስትይዝ ደግሞ በቃ ቀጣይ ደግሞ ወደዚህ ነው የሚገቡት ነው። እኔ ደግሞ አይ ቲንክ ትንሽ ተስፋ አስቆረጥኳት መሰለኝ። የረጅም ጊዜም ስራ ላይ በጣም ፎከስ ስላደረኩኝ ሪሌሽንሺፕ ላይ ትንሽ ሰነፍ ነበርኩኝና በጣም የሚጨቀጭቀኝ በጣም ተጨቀጨቀኝ። እንግዲህ ማዘር እኔ ይሄው እየመከርኳት ነው። ሞክሬያለሁ በኔ በኩል ያለው ተክሊቲው ትዳር እንጠብቃለን። በህይወቴ ከባድ ጊዜ አሳለፍኩ የምትይው አለሽ? ምን በፍቅር ነው? በሁሉም በየትኛውም ነገር? የሆነ ሰዓት ላይክ ላይፍ በጣም ከባድ ነበር። ስራ አላገኝ አልቻልኩኝም። ደሃ ነኝ፣ ብር የለኝም። በቃ በጣም ቻሌንጅ አድርጎኝ ነበር። ህይወቴን መለወጥ ይሄ ህልም አለኝ ጭንቅላቴ ውስጥ በጣም ብዙ ሀሳቦች አሉኝ። ለሆነ መፈልጋቸው ለኖረው መፈልገው ሀሳብ አለ። ዓለም ደግሞ ስጋፈጠው የሚጨበጥ ነገር የለውም። ምንም የለኝም። ደግሞ ከዜሮ ነው መነሳት ነበር። በሚደግፈኝ ስራ የሚያስይዘኝ ይሄ ያላ ልክ ስትማር ምናምን ስራ እናስቀጥርሻለን ምናምን ይሉና በጣም ሆፕ ይሰጡሃል። ከዛ ግን ልክ ግራጁዌት አድርገህ ስትወጣ ምንም የለም። እና ስራ እንሰጣለን ምናምን ያሉ አጎ ታክስቶች የሉም፣ ስራ የለምና አንድ አመት ሙሉ ተንከራተትኩ በጣም። ከዛ በቃ ወድቃለሁ፣ ኢንተርቪው ያደርጋለሁ፣ ወድቃለሁ። በጣም ቻሌንጅ አደረገኝ ታውቃለህ። ማሚን ቡና ጠጡ ነው የምትሰራው፣ እሷንም አግዛታለሁ። ግን በቃ እሷ ብር ሊበቃን አልቻለም። አንድ ክፍል ቤት ውስጥ ነው የምንኖረው። በቃ ሁሉ ነገር ምቹ አይደለም ታውቃለህ። ይሄ ደግሞ ኑሮም ስቴብል ሳይሆን ሲቀርና ሆድ ሲብስ ምናምን ነገሮችም ይጠማሉ። ኢቭን በቃ ከእናቴ ጋር ራሱ ልስማማ አልቻልኩም። ብሶት ስላለብኝም የምትለውንም ነገር በስነ ስርዓት አልቀበልም ምናምን። ከዛ ደግሞ የሆነ ጥሩ ሪሌሽንሺፕ ነበረኝ ተስፋ ያደረኩበት ፌል አደረገ። በቃ ተደራረበ ታውቃለህ። በጣም ያንን ታይም አረሳውም። በቃ ከለማውጣት ከዛ ሙድ ስራ ላገኝ አልቻልኩም። ቤት ነው ያለሁት ምናምን ይሄ አለ አይደል ላይፍ። ይሄ ደግሞ ጭንቅላቴ ውስጥ እኔ በቃ ከበፊትም የሆነ የድሪም ሰው ነኝ። በጣም ብዙ ነገር ነው መስለው። በዚህ እድሜ መኪና ገዛለሁ፣ በዚህ እድሜ ያገባለሁ፣ በዚህ እድሜ ለእናቴ ቤት ገዛለሁ፣ በዚህ እድሜ እንዲህ ብዬ ጽፌያለሁ። ድሮ ነው የጻፍኩትና ያንን ለማሳካት በጣም ይሄ በቃ መታገል ሴት ነበርኩና ሩቅ መሰለኝ ታውቃለህ። ማይሆን መሰለኝ በቃ የነበረው ነገር ምናምን ሳይ በጣም ቻሌንጅ አደረገኝና ደግሞ አት ዘ ሴም ታይም ይሄ ጓደኞችህ ምናምን የሆነ ቦታ ደርሰው ታያለህ ምናምንና በቃ እኔ ወይ ከሪሌሽንሺፕ ከትዳር አልሆንኩኝ ወይ በስራ ሰክሰስፉል አልሆንኩኝ ወይ እናቴን ህይወት አለወጥኩኝ ምናምን በቃ እንዲሆኝ ልቀር ነው ምናምን ብዬ በጣም ፌል አደረግ ነበር። ግን በቃ እግዚአብሔር የራሱ መንገድ አለው ታውቃለህ። በጣም የራሱ መንገድ አለው። ያው አመለጥኩ ባለ ተስፋ ባለመቁረጤ በጣም አለፍኩት ያንን ጊዜ እንጂ የዛኔ ከባድ ጊዜ ነበር። ያን ወቅት ስታስቢው እንዴት አለፍኩት ነው የምትይው?
የሚገርምህ በቃ ያለኝን ኦፕሽን ነው ማየት የጀመርኩት። ያለኝን ኦፕሽን ስለ በቃ ልቀጠር አልቻልኩም። ቱ ቢሆንስ ግሬዴ ደህና ነበር፣ ግን ስራ እዚህ ከመጣህ በኋላ በጣም ኮምፒቲቲቭ ነው። ሁሉም ስራ ፈላጊ ነው። ሁሉም ግራጁዌት አድርጎ የመጣ ነውና በቃ ያለው ነገር ጠባብ እንደሆነ ገባኝ። በተማርኩበት መስራት እንደማልችል ገባኝና ያለኝ ኦፕሽን ምንድነው አልኩኝ። በቃ ሹሩባ መስራት ሰፈር ውስጥ ጀመርኩ። ቦንዳዬን ይዤ እመጣለሁ፣ ላገኘሁት ሰው ሸጣለሁኝ። በቃ ይሄ ያለኝ ኦፕሽን አለ። እዛቸው ጋር ቡና ጠጡ ኤልሳ ማሚዬን በጣም ቡና ጠጡ አግዛታለሁ። በደንብ ሰራ ነበር እየሄድኩኝ። እሷ ጋርም ትንሽ ብር እንይዛለን እንሰራለን ምናምን። ልብሴን የሚያመጣው ስሸጥ ምናምን ትንሽ ገባ ትንሽ የሆነ ቦንዳውም ደህና እየሆነልኝ መጣ። ሰው እየገዛኝ ነው። በፌስታል እያዞርኩ ባንክ የሚሆነ ቦታም እየሄድኩ የኤልሳ ጓደኞች ጋር ምናምን በቃ በፌስታል ከዛ ትንሽ ብር ቢያንስ ይኖረኝ ጀመር። ትንሽ ብር ቢያንስ ጭንቅላቴም የሆነ ፌስታል እያዞርኩም ቢሆን ይሄ ብር ሳገኝ ትንሽ እየተጽናናው መጣ። ለምን በዲግሪ ያልሆነ ምና ማለቱን ትቼ ሊስት ፋይናንሻሊ የሆነሽ ብር እያያዝኩ ነው የሚለው ሜንታሊቲ መጣ። ከዛ ከሆነ ሰባለት በኋላ ማለት ነው ብር ያገኘህበት ምናምን ስትመጣ ምንም ይሄ በቃ በተማርኩበት ይሄ ክብሬ ዘለበኒ ምናምን የለም። በቃ the only thing ታርጌት የምታደርገው ይሄ በቃ ብርህ ላይ ምናምን ስራው ላይ ፎከስ የምታደርገው እንዲህ በቀናኝ እንዲህ በሆነ ምናምን እንደዛ ነው። ከዛ ደግሞ ስራ በስራ ነኝ ሰው በጣም ተዋወቃለሁ ግባባለሁ ምናምን የሆነስ ነገር ስሰማ አያልፈኝም። ኦኬ እቺ ስራ ምንድናት ምናምን በደንብ ያለው ምናምን ሳላስበው በቃ ብዙ ስራ መስራት ጀመርኩኝ። ይሄ ወይን ምናምን ቢራ የሚሸጡ ካምፓኒዎች ምናምን ያሰሩናል በተለያየ ሬስቶራንት ውስጥ አንድ ለጠጣ አንድ ነፃ ምናምን ስራ ደግሞ መጣ። እሺ እሱን ሰራለሁ እየዞርኩ በየመጠጥ ቤቱ እየሄድኩኝ ምናምን እንደ መስተንግዶ በለው ብራንድ አምባሳደር ብለው ነው የሚቀጥሩ። ግን መስተንግዶ ነው በቃ አንድ ለጠጣ አንድ መክፈት ሄደህ ምናምን ጠጡ እንትን ቢራ ነው ቆንጆ ነው ሞክሩት አዲስ ቢራ ነው ምናምን ያልክ ማስተዋወቅ ነው። እሱንም ጀመርኩ። እሱ ብር ደግሞ ቆንጆ ነው ስራው ጥሩ ነው። በቃ እሱንም መሸቀል ያስኩኝ። ደግሞ ጎበዝ ስለሆንኩ ሳስተናግድ ምንም ቲፕ ይሰጡኛል ምናምን ብር መቆጠር ላይ ጥሩ ነበርኩ። ይይዛለሁ በደንብ ሳላስበው በቃ የሆነች ብር ያስኩ። ከዛ ቆብ ገባውና የመጀመሪያ ሱቄን ከፈትኩ። እኔም እያዞርኩ ሸጣለሁ፣ ሱቋም ትንሽ ሽጣ ትጠብቀኛለች። ጥሩ አልሆነም። ከዛ ደግሞ ስራ ማገኘው ቀበሌ 2500 ብር እዛ አገኛለሁ። እዚህ ሱቅ ይሰራልኛል። ማታ ደግሞ የሆነ አሁን ጉደር ወይን ደግሞ እዚህ ባምቢስ አንድ ጉደር ወይን ለጠጣ አንድ ደግሞ አስገቡኝ። ጎበዝ ስለሆንኩ ይደወልልኛል ስራሴ ነው። በቃ እንደዛ ያለ በጣም ጥሩ ሆነ ሳላስበው ስራዎች እየመጡ ምናምን መጡ። ቆንጆ ሆነልኝ። ቤተክርስቲያን ጸሎት መንፈሳዊ ነገር ላይ የሚገርምህ በምን አይነት ሰው ነው መሰለህ? ይሄ ለመጸለይ የግድ ቤተክርስቲያን ሄጄ ምናምን ምን ሰው አይደለም። ለምን ታክሲ ውስጥ አይሆንም ስቅስቅ እያልኩ ልጸልይ ይችላል። በቃ ባህሪ እንደዛው ነው። እኔ በተፈጥሮዬ በቻለኝ አቅም ይሄ የቤተክርስቲያን ሰው ነኝ እልም ያልኩናን አልልህም። እንደሱ አይነት ሴት አይደለሁም። ግን ከእግዚአብሔር ጋር ጥሩ አታችመንት አለኝ። በተቻለኝ አቅም እግዚአብሔር የሚከለክለውን ነገር ላለማድረግ መሞክር ሴት ነኝ። ካረኩም ተጸጽቼ ይቅር በለኝ የምል ሴት ነኝ። ይሄ የምር ያለቀስኩኝ አጥፋውኝ ያስቀየምኩ ይሄ እንደ አባቴ ነው ማየው መዳንያለምና ሁሌ እንደዛ አይነት ሴት ነኝ። የሆነ ነገር ሲበላሽብኝ ምናምን በስነ ስርዓት ቁጭ ብዬ መጥቼ አልቅሼ ለምን እንደዚህ ሆነ የለፋው አይደለ ወይ አንተ ያልወደድከው መንገድ አልሄድኩም አይደለ ወይ ለምንድን ነው የምታደርግብኝ? በጣም ነው ይሄ የምጠይቀው። በደንብ ጥሩ አታችመንት ነው ያለኝ። በተቻለኝ አቅም አልኩ በቃ ይሄ ራሴን ላጠፋሁት ጥፋት ኃላፊነት የሚሰማኝ እና እግዚአብሔር ቤት ሄጄ ይሄን አድርጌያለሁ ይቅር በለኝ የምል ሴት ነኝ። የቀረብኝን ነገር ደግሞ ለምን አልሰጠኸኝም የምለው አይነት ሴት ነኝና አሪፍ አታችመንት ነው ያለኝ ብዬ አስባለሁ። ይሄ አሁን ሚካኤል ነው ዛሬ ገብርኤል ነው ዛሬ ማርያም ነው ብዬ ሁሌ ላልሄድ እችላለሁ። ሁሌ ሰንበት ላልሳለም እችላለሁ። በቻልኩት አቅም ሞክራለሁ። ግን ባላረገው ራሱ ቤቴ በተቻለኝ አቅም ጸሎት ማድረግ ራንደም ቀን ሄጄ ደግሞ በደንብ ከፈጣሪ ጋር ያለኝ አታችመንት እንትን መልሰው ነኝ። የጸለይሽውን የጠየቅሽውን ነገር ሁሉ እንዲሆንልሽ ነው የምትፈልጊው? አዎ አይ ቲንክ እግዚአብሔር ማቅብጦኛል ብዬ አስባለሁ። አልከለከለኝም ብዙ ነገር ሜቢ ወይ ጥሩ ነገር እንግዲህ ከሱ ጋር እሱ የፈቀደው ነገር መሰለኝ ወይ በቃ እውነት እግዚአብሔር ነው ማለት እስካሁን ህይወቴ ውስጥ ምናልባት ያላሳካው ትዳር እንጂ አንድ እግዚአብሔር የነፈገኝ ነገር እሱ ነው ማለት አይቀርም። አሁን ጊዜ ያለው እግዚአብሔር የራሱ እንጂ ኢቭን እድሜን አይሰጥም። እኔ ክርስቶስን ነው ማለት በ27 አመቴ መኪና ገዛለሁ ብዬ ጽፌ ነበር እና በ27 አመትሽ 27 አሁን በ26 ነው ያስኩት። ይርመኛል በቃ ያን ያህል ነው እግዚአብሔር በደንብ በቃ እንትን የሚለኝ የሚሰጠኝና እንት ጊዜ አይሰጥብኝም።
አንድ ቀን እዚህ መጥቼ መድኃኒዓለም አንዱ ጠራኝና ለካስቲንግ ምናምን በቃ አልፈሻል ምናምን ብለው ጠርፈኝ በአካል አየኝና ወይ ጸይም ነሽ ፎቶ ላይ ሳይሽ ቀላ ያልሽ መስሎኝ ነበር አትሆኝም አለ። እሺ አለቀስኩ። እዚህ መድኃኒዓለም መጥቼ አልቅሼ ቪዲዮ ሰርቻለሁ ነው ቲክቶክ የዛ ቀን ትዝ ይለኛል ቫይራል ወጣችልኝ። ጸይም ነሽ ብለው እምቢ አለኝ ምናምን ብዬ ሰርቼ ነበር። ከዛ ሌላ ኦዲሽን አለ አሉኝ። በአካል ሄድም እኔ በቃ ሰልችቶኛል ምናምን አልኩትኝ ልጁን። ከዛ ህሉ ይሄ አሪፍ ኦዲሽን ነው ካልሄድሽ ምናምን አለኝ። መጣውና እዚህ ይሄንን ኦዲሽን ልውደቅ ብቻ እርም ከዚህ በኋላ ምናምን ብዬ በቃ አልቅሼ ጸሎት አድርጌ ሄድኩ ማለት አለፍኩ። አንደኛ ነው ማርያም የዛኑ ቀን ወደ ስራ መጋባ ቀበሌ መጋባ ሲሲዩ ተመልሼ መጥቼ አመስግኝ ምናምን ገባሁኝ። እና ይሄ ከእግዚአብሔር ጋር በቃ ይሄ እንደ ቅርብ የሆነ እንደራስህ ወዳጅ አለ አይደል እንደዛ ነው የምጠይቀው። ደግሞ በጣም ብዙ ብለሲንጎቼ ቱ ቢ ሆነስት ይሄ በእግዚአብሔር መንገድ የሆኑ ናቸው። እንደዛ ነው። አንኳኩ ይሰጣችኋል አይ ሚን አንኳኩ ይከፈትላችኋል ለምኑ ይሰጣችኋል። በቃ እግዚአብሔር ቃል ግልጽ ነው እና ልክ አንኳኩተህ እንደመከፈት ነው። እግዚአብሔርን ደጋግመህ ማንኳኳት ደጋግመህ መጠየቅ አለብህ። እሱ ደግሞ እንዲሰጣ አንተ በተቻለ አቅም በሱ መንገድ መሄድ አለብህ። በፍጹም እኔ ከውስጤ ክፋት የሰራሁት ነገር የለም። አይ ሚን የለም ስለ ለተሰማችኝ ጥቂት ወይ ክፋት ለመሰለኝ ነገር ሄጄ ፊቱ አልቅሼ ይቅር በለኝ የሚል ሴት ነኝ። እግዚአብሔር ደግሞ የልብ አምላክ ነው። በቃ እንደ ልብህ ነው የሚሰጥህና የለመንከውን ነገር ይሰጥሃል። ካልሰጠህም ደግሞ ስለማይሆን ነው ሌላ መንገድ አለ ያ ይሳካልሃል። በቃ አሁን እኔ ህይወቴ ውስጥ አልኩኝ በተዘዋዋሪም ቢሆን በቃ ሲያደርግልኝ አይቻለሁ። እና እግዚአብሔር የሚከለክለን ነገር የለም። እኛ ዘኦሊቲንግ የሚጠበቅብን ልብህን ንጹህ ማድረግ የምር ይሄ ኃጢአት በደንብ ድብና አድርጌ ነፍ ጊዜ ነው የምሰራው ላይክ ደጋግሜ እኔ ለአንድ ኃጢአት እግዚአብሔር ጋር 7-8 ሄጃጋል ሐሳቤ ግን በሞት ከቤቱ አልቀርም። በቃ በሞት ይሄ ጥፋት ባለፈው ይቀር ያልከኝን ጥፋት መልሼ አጠፋሁኝ ብዬ አልተውም። ድጋሜ ደግሞ ቀርቤ ጠይቃለሁ። እሱ ነው ማለት ነው። በደንብ ፈጣሪ የልብ አምላክ ነው። የሚለፋ ሰው የሚታትር ሰው ደግሞ በደንብ ያያል ያከብራል። እንደዛ ነው። ለጸሎት ስትንበረከኪ ሁሌም እግዚአብሔር የምታመሰግኝበት ርዕስ እናቴ ስላለችልኝ የመጀመሪያ እናቴ ስላለችልኝ፣ ሁለተኛ ሁሌ ኃጢአቴን ይቅር የሚል አምላክ ስላለኝ ይሄ ማይተው አለ አይደል የምር እንደ አባቴ ነው የሆነልኝ ለኔ። በጣም አምላኬን ማመሰግንበት አንደኛው ሪዝን እሱ ነው። ሁለት በጣም ጥሩ ሰዎች አሉ አካባቢ ላይ እግዚአብሔር ይመስገን። በጣም ቆንጆ ወዳጆች የልብ ወዳጆች ላይክ ለምን እህት የለኝም ለምን ወንድም የለኝም ማያስብሉ በደንብ ጥሩ ወዳጆች አሉኝ። በእነሱም በጣም ታንክፉል ነኝ። ባለኝ ነገር ባለኝ ፋን ባለኝ ስራ ባለኝ ኢነርጂ ኢቭን በጣም ነው የማመሰግነው። በጤናዬ በደንብ ባለውለታዬ የምትዩ ሰው ባለውለታዬ ብዙ ሰው ቱ ቢ ሆነስት ብዙ ሰው ባለውለታዬ ነው ህይወቴ ውስጥ በደንብ ቫልዩ አላቸው። እንደው መምረጥ እንዳይሆንብኝ ግን አይ ቲንክ እሱ ራሱ ሚልኪያስ የሚባል ይችላል ከማይሆን አደጋ አትርፎኛል። እሱ ልጅ አረሳውም በጣም በቃ ያ የዛ ቀን ያ አደጋ ቢያጋጥመኝ ዊልቸልዲና ይልችም ነበር ሆፕፉሊ እና ሚልኪያስን በደንብ ለሷ ማመስገን ፈልጋለሁ። እናቴን በደንብ አመሰግናታለሁ። ጥሩ አርጋ ነው ሼፕ ያደረገችኝ አሁን ያለሁበት ቦታ እንድደርስ። አሁን ያለኝ ስነ ስርዓት እንዲኖረኝ ደግሞ ፕሮቴስታንት ቤት ነው ያደግኩት አላልኩም። ነፍሷን ይማር አልፋለች ገነት ሎል ሰገር ትባላለችና እሷን በደንብ ማመስገን ፈልጋለሁ። በተዘዋዋሪም ቢሆን ሉዓል ቲክቶክ ውስጥ እንድገባ በደንብ አገዛኛለች ዩቲም እንደዛው እና እሱንም በደንብ ማመስገን ፈልጋለሁ። ፋኖቼ በጣም ሪል ፋን ያለኝና የምር ሰፖርተር የሆኑ ፋኖች ናቸው ያሉኝ እነሱ ማመስገን ፈልጋለሁና ብዙ ሰዎች ህይወቴ ውስጥ ኢነርጂ ያስተዋውቃቸው ቀድመው የሚነግሩኝ ሰዎች ነበሩ። ታስታውቂያለሽ በቃ ትልቅ ቦታ ነው መደሽ የሚሉኝና ሳያውቁት ኢነርጂ ሆኖኛል። እነሱንም በደንብ ማመስገን ፈልጋለሁ። ስለ ነገ ስታስቢ የምትፈሪው ነገር አለሽ? የሚያስፈራሽ ነገር? እኔ እናቴን ማጣት ቃልያ ብዙ የሚያስፈራኝ ነገር የለም። እሱን ይሄ ሞት የሚባል ነገር በጣም ነው የምጠላው እኔ አልወደውም። እግዚአብሔር ይጠብቅልን ቤተሰቦቻችንን በደንብ አሜን አሜን። ምንለፋውም እንትን የሚለው ለነሱ ነው። ዞሮ ቅርብ ምን እንሰራለሽ
በዩቲዩብ ትመጫለሽ? አሁን አዲስ ዩቲዩብ ከፍቻለሁኝና 800 ምናምን ሰብስክራይበር ነው ያላት። የበፊቱ ተዘግቶ አዲስ ከፍቻለሁ። እንግዲህ አደራ ተክሉ ያስቀምጥላችሁ። አዎ አንቺ ብቻ ነይልን እንጂ ችግር የለው። ሉዬ በጣም አመሰግናለሁ። በጣም የጣበበ ጊዜ ነው ያለሽ። ይሄ ማለት ለካሜራ አይደለም ምለው የጣበበ በጣም የጣበበ ጊዜ ነው ያላት። ከዛ ነው ቆርሳ የሰጠችኝና ሉዬ በጣም አመሰግናለሁ ስላከበርሽኝ። ቴንክ ዩ። እስካሁን ድረስ ስለተመለከታችሁን በጣም እናመሰግናለን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጉ እንዳትረሱ። በዛውም የህሉንም ሰብስክራይብ አድርጉላት። ቴንክ ዩ። ቻው ባይ ባይ።